ሞይካይኪ ኦለንታላ ተናን ጋይስ እንዴት ናችሁ? ዛሬ ተመልሻለሁ። ፋሲካ ኢዝ ባክ። አይ ኖ ጠፍቼ ነበረ በመሃል በውስጥ የተለያያችሁ ሰዎች እየመጣችሁ ጥያቄያችሁን በቴሌግራም ስትጠይቁኝ ቆይታችኋል። እስካሁንም ያንንም እያስተናገድኩኝ ነበር በመሃል። ሌላ የጠፋሁበት ምክንያት ምንድን ነው? ያው I've been tied up with completing a lot of class tasks በዛ ምክንያት ነበረ። አሁን ደግሞ የገና ሲዝን ላይ ስለሆነ ያለ ነው የተወሰነ ብሬክ አለን። በዛ አጋጣሚ በደንብ ተመልሼ ደግሞ ኢንተራክት አደርጋለሁ። በመቀጠል አሁን ዛሬ የማደርገው ነገር ምንድነው? የተለያዩ ራንደም ጥያቄዎች አሉ ኮሜንት ላይ የተለያዩ ተመልካቾች የጠየቁኝ ከዚህ በፊት እነሱን ጥያቄዎች 5 አዘጋጅቻለሁ። እነሱን መልስ እሰጣለሁ ማለት ነው ዛሬ እዚህ ሚዲያ ላይ። በውስጥም የተለያዩ ሰዎች የጠየቃችሁኝ ያለው ነገር ምንድነው? ግሩፕ ኖሮ እዛ ግሩፕ ላይ ጆይን አድርጋችሁ በደንብ እዛ ላይ ሰፖርት እንድንደራረግ ነው። ይህንንም ሀሳብ እኔ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ካልሆነ ደግሞ ቴሌግራም ላይ ጠይቁን ጆይን እንድታደርጉ ሊንኩን ልክላችኋለሁ ማለት ነው። እኔም ቪዲዮ በማልሰራበት ሰዓት እዛ ውስጥ ጥያቄያችሁን መጠየቅ እኔም ሳየው መልሳለሁ ማለት ነው። ዛሬ ወደ ጥያቄው እንገባለን ማለት ነው። የመጀመሪያው ፕሮሰስ ለመጀመር ላፕቶፕ ያስፈልጋል ወይም በስልክ ያልቃል ወይ ይላል አንድ ሰው የጠየቀኝ። ሆነስትሊ ያው ኦንላይን ኮሚኒኬሽን ስለሆነ ግዴታ ያው ሁለቱም ዲቫይስ ያስፈልጋል። እኔ የተጠቀምኩት ነገር ምንድነው? ሞባይል ነበረ አፕላይ ሳደርግ የመጀመሪያውን አድሚሽን ያገኘሁበትን ፕሮግራም ማለት ነው። በሞባይል ስጠቀም ምንም አይነት ችግር አላጋጠመኝም። ጀስት ዌብሳይቱ ላይ ሄድኩኝ፣ የተለያዩ ነገሮችን አነበብኩኝ። እንደ ዴስክቶፕ ሳይትም አድርጌ ጉግል ክሮም ላይ አጀስት ማድረግ ስለምችል ያልም አልከበደኝም። በላፕቶፕም ደግሞ ኦብቪየስሊ የተጠቀምኳቸው ሌሎች ነገሮች ነበሩ። ለምሳሌ ፕሮግረስ ባደረግኩ ቁጥር አንዳንድ ዶክመንቶችን ማዘጋጀት ነበረብኝ፣ ፒዲኤፍ ማድረግ ነበረብኝ፣ መጻፍ ነበረብኝ። እነኚህ ነገሮች እንዲሁም አሳይመንቶችን በዚህ ደረጃ ታዘጋጅ የተለያዩ ነገሮችን ያው በሂደት ላፕቶፕ ላስፈለገኝ እንደገና ደግሞ ያው ክላስ አቴንድመንት ስለነበረው የኛ ፕሮግረስ እዛ መሃል ላፕቶፕ ተጠቅሜ ያለው ማለት ነው። ግዴታ ነበር ያኔ። እናንተ በሞባይላችሁ የተለያየ ነገር ፕሮግራሞች ሲመጡ አፕሊኬሽኖች ሲኖሩ ማየት በቂ ነው፣ ይቻላል በሞባይል ማለት ነው። ከዛ አድቫንስ ስታደርጉት ደግሞ ያስፈልጋችኋል ላፕቶፕ። በዛ አምናለሁ ማለት ነው። ወደ ቀጣዩ ጥያቄ። እሺ በስራ እንዴት ነው ይቻላል ወይ ይላል። ወደ ፊንላንድ ኦብቪየስሊ በስራ እኔ አሁን በትምህርት ነው የመጣሁት። ብዙ ሰዎችም እየጠይቃችሁኝ ያላችሁት ነገር አንዱ በስራ ነው። በስራ ምንድነው መሰላችሁ እዚህ ጋር ማየት ያለብን ነገር የስራ የራሱ አይነት አሰራር አለው። በትምህርትም ሲሆን ደግሞ እንደዛው። ግን አሁን እናንተ በትምህርት ቀጥታ መምጣት የምትችሉ ከሆነ እዛ ላይ ሞር የምትቀርቡ ከሆነ አፕላይ ለማድረግ በዛ አይነት መንገድ የምታልፉ ከሆነ አንደኛ ነገር ምንድነው የስራም አሁን ሬት ያው የተለያየ ነው። ከጊዜ ወደ ጊዜ ይጨምራል፣ ይቀንሳል። ጥሩ ጊዜ ይኖራል፣ አንዳንድ ጊዜ ደግሞ አፕሊኬሽን ላይኖር ይችላል። በጣም ውስን ፊልዶች ነው የሚመረጡት ስራ አፕላይ እንዲደረግባቸው እና ያ ነገር እንዲቀንስ ያደርገዋል። ብዙ ሰዎች አፕላይ እንዳያደርጉ ማለት ነው። ቻንሳችሁን ቡስት ለማድረግ በትምህርት ብታደርጉ በጣም የተለያዩ ፕሮግራሞች ስለሚወጡ እናንተን ፊት የምታደርጉባቸው እናንተ ራሳችሁን የምትፈትሹባቸው ከቀላል እስከ ከባድ ሊሆን ይችላል። ኦብቪየስሊ ስኮላርሺፕ በዛ ደረጃ የምታያቸው በጣም ብዙ ነገሮች ሊኖሩ ስለሚችሉ በትምህርት ሬኮመንድ አደርጋችኋለሁ። የስራውንም ነገር አያይዛችሁ ማሰብ ትችላላችሁ ማለት ነው እዚህ ሪሎኬት ስታደርጉ። ያ ጠቃሚ ነው ያስባለሁ። በእንደዛ መንገድ ውሰዱ። ግን የስራ ሳይቶች ደግሞ አሉ። በስራ ደግሞ ግዴታ መምጣት የምትፈልጉ ሰዎች ሁሉ ነገር ካሟላችሁ ለምሳሌ ወርኪንግ ፊንላንድ ጆብስ ኢን ፊንላንድ፣ እንደገና ሊንክዲን ደግሞ ብዙ ሰዎችም አይቻለው ሊንክዲን የመጡ እሱን ኖቲስ አድርጉ በደንብ። ሊንክዲን ላይ ምንድነው ቪዛ ስፖንሰርሺፕ ጆቦችን ፊልተር እያደረጋችሁ በእንግሊሽ ከዛ ደግሞ ያው እንግሊሽ ፍሬንድሊ ስኪሎች ማለት ነው እነሱን ነገሮች ፈልጉና ከዛ ነገር ጋር ያው የሚወጡ ስራዎችን ታያላችሁ። ከዛ ፕሌይ ማድረግ ትጀምራላችሁ ማለት ነው። ብዙ ሰዎች ይህንን ነገር ልባላሉትም ግን የመጡ ሰዎች እንዳሉ አረጋግጫለሁ እዚህ። እሱንም እንደ አንድ ኖት ውሰዱት። ከዛ በመቀጠል የተለያዩ ዌብሳይቶች አሉ። እሱን ሰራበታለሁ በሰፊው ቪዲዮ ምን አይነት የስራ እድሎች እንዳሉ ምናምን
እናያለን ማለት ነው ከጊዜ በኋላ። እናንተ ግን አመዛዝኑ ከትምህርትና ከስራ የቱ ይሻለኛል የሚለው ማለት ነው ለመምጣት። ወደ ሶስተኛው ጥያቄ ቢግ ሪስፔክት ብሮ፣ በማስተርስ አፕላይ ማድረግ ፈልጋለሁ ፎር ፊንላንድ ዊዛውት አይኤልቲኤስ ኦር ቶፍል እችላለሁ ኦር ኤምኦኢ ሚዲየም ኦፍ ኢንስትራክሽን በመጠቀም ይላል። ማስተርስ አፕላይ ማድረግ ትችላላችሁ፣ ምንም ችግር የለውም። ግን አሁን እዚህ ጋር ማሰብ ያለባችሁ ነገር ሚዲየም ኦፍ ኢንስትራክሽን ማንኛውም ሰው ማግኘት የሚችለው ነገር ነው አይደለ? ከዩኒቨርሲቲ የወጣ ሰው እና ስኮላርሺፕ እስከሆነ ድረስ ደግሞ ኮምፒቲሽኑ ሃይ ይሆናል። ስለዚህ አሁን ሰዎች በምንድን ነው መመረጥ፣ በምንድን ነው መለየት የሚጀምሩት? ሞር ባቀረቡት ቁጥር ነው ማለት ነው። የተለየ አድርገው ባመጡት ማስረጃ ነው ማለት ነው። እንግሊዘኛ ሌቭላቸው እንግሊዘኛ ፈተናዎች ኢንተርናሽናል ፈተናዎችን የወሰዱ ሰዎች የመመረጥ እድላቸው ምንም ጥያቄ የለውም ከፍተኛ ነው፣ የተሻለ ነው ማለት ነው። ያንን ነገር እናንተም አነጻጽሩ። የምትወስዱ በጣም የተሻለ ነው፣ ግን አፕላይ ከማድረግ አያስቀራችሁም። አሁን ሚዲየም ኦፍ ኢንስትራክሽን ይዛችሁ እኔም ሞክሬያለሁ በሚዲየም ኦፍ ኢንስትራክሽን የመመረጥ እድል ነበረኝ፣ ግን እንዳልተመረጥኩም የተረዳውበት ምክንያት ያው በሚዲየም ኦፍ ኢንስትራክሽን ሳይሆን በተለያዩ ጠንካራ በሆኑ ሌሎች ኢንተርናሽናል ፈተናዎች በዛ በሚመዘኑ ስኮር መመረጥ እንደሚቻል ስለገባኝ ነው ማለት ነው። እሱ ፈተና አይኤልቲኤስ ወይም ደግሞ ቶፍል መውሰድ ትችላላችሁ ማለት ነው። ከዛ ውጪ አንዳንዴ ደግሞ እነኝንም የማይጠይቁ አፕላይ ጀስት ማድረግ የምትችሉባቸውን ፕሮግራሞች አሉ ግዴታ ያልሆኑባቸው። እሱን ፈልጋችሁ ሚዲየም ኦፍ ኢንስትራክሽን በመጠቀም ሊሆን ይችላል። ወይም ደግሞ ምንም አይነት ለምን መሰላችሁ አንዳንዴ ያው እንደ ኮንዲሽኑ ነው። ጀስት ኢንተርናል ኢንተርቪው ሊኖር ይችላል። አንዳንዴ ሰዎች ቀጥታ እንግሊዝኛ ስኪል ፕሩፍ የሚያደርጉበት በኢንተርቪው ሴሽን ሊኖር ይችላል። ለምን እንደዛ ነበር የመጣው። ዶክመንትም አስገብቼ ነበረ። ከዛ ውጪ ያው ኢንተርቪው ኢቫሉዌት ተደርጌያለሁ ማለት ነው በእንግሊዝኛ ስኪል ላይ። እንደዚህ አይነት ነገሮች ስለነበሩ እሱንም ማየት ትችላላችሁ። አፕሊኬሽኖቹን ፊልተር እያደረጋችሁ በመረዳት ማለት ነው። ግን ለብዙ አይነት አማራጭና ብዙ እድል እንዲኖራችሁ ግን እነኚህ ፈተናዎች ጊዜ ሰጣችሁ ከዛ ደግሞ ብትወስዷቸው ብታገኟቸው በጣም የተሻለ ነው ማለት ነው። እሺ አራተኛው ጥያቄ በትምህርት ሄደህ ወደ ስራ ዓለም መግባት አይቻልም and then high score ነው የሚፈለገው በተወለመ ይሄ ይቻላል። ከዚህ በፊት እንደዚህም ተናግሬ ነበረ። በትምህርት ሄዳችሁ ወደ ስራ መግባት ይቻላል። ተማሪም ሆናችሁ ትምህርታችሁንም እየተማራችሁ መስራትም ትችላላችሁ። ያው ስራ የሚገኝበት እድል ካለ የፈለጋችሁ እዚህ ከመጣችሁ በኋላ ደግሞ ትምህርት ላይ ሆናችሁ 30 ሰዓት መስራት ትችላላችሁ በሳምንት ማለት ነው። ሙሉ ለሙሉ የመግባቱንም ነገር ያው ወርክ ቪዛ ወደሚለው ነገር ትጠጋጉና እንደዛ ማስተካከልም ትችላላችሁ። የራሳችሁ ፕላን ነው እሱ፣ ግን ይቻላል፣ ፖሲቢሊቲ አለ። ይህንን ነገር ማሰብ ትችላላችሁ። እና ሃይ ስኮር ነው የሚፈለገው ከሆነ ያው ሃይ ስኮር ጥሩ ነው። ሃይ ስኮር ቢሆን የተሻለ፣ ምክንያቱም ስኮላርሺፕ ላይ ሃይ ስኮር ያለው ሰው ነው በደንብ የሚመረጠው። ሌሎች ፕሮግራሞችም ላይ ሃይ ስኮር ያለው ወይም በዛ ነገር ላይ ሞር ኤክስፒሪየንስ የሚያቀርብ ሰው ተሻለ ነው ማለት ነው። እና ይህንን ነገር ከግምት ውስጥ አስገቡ ማለት ነው። ስኮራችሁ ግን ባላችሁ ስኮርም ቢሆን ከመሞከር ወደኋላ አትበሉ። በሌሎች ነገሮች ሰፖርት አድርጉት ዶክመንታችሁን ማለት ነው። ያንንም አማራጭ ውሰዱ። የመጨረሻው ጥያቄ ፓስፖርት ቀጠሮ ላይ የግድ ሊኖረኝ ይገባል ወይ ነው። ይሄ ፓስፖርት ግዴታ የሚያስፈልግ ነገር ነው። አፕላይ ለማድረግ ፓስፖርት ጥያቄ ውስጥ የሚገባ ነገር አይደለም። በቃ ግዴታ ያስፈልጋል። ምክንያቱም ፓስፖርት ይዛችሁ ነው መጀመሪያ አፕሊኬሽን ፎርሙ ላይ ራሱ አታች እንኳን ባታረጉት ማስገባት ይኖርባችኋል። ለምሳሌ የፓስፖርት አይዲ ነምበር አለ። እሱን ነምበር ታያይዙ ትችላላችሁ ማለት ነው አፕሊኬሽን ፎርማችሁ። ከዛ ደግሞ ስካን የተደረገውንም ደግሞ አፕሎድ ልታደርጉ ትችላላችሁ። ግዴታ ነው፣ ፓስፖርት ያስፈልጋል። የፓስፖርት ነገር አጠያያቂ አይደለም። እሱን አዘጋጅታችሁ ነው። አሁን እንደውም ጃንዋሪ አፕሊኬሽን እየመጣ ነው። ኔክስት መንዝ ነው አሁን ደርሷል ኦልሬዲ። እሱን ነገር ተዘጋጅታችሁ ከአሁኑ ዶክመንቶቻችሁን ጋዘር እያደረጋችሁ መዘጋጀት ትችላላችሁ። ለሱ በደንብ እናወራለን ግሩፕ ያልኩት የከፈትኩት ውስጥ። በደንብ በዚህ ነገር ላይ ጥያቄዎችም ካላችሁ ለመጠየቅ ወደኋላ አትበሉ፣ ችግር የለውም። እኔም በቅርብ ሆኜ ግሩፕ ውስጥ
አሲስት አደርጋችኋለሁ የተለያያችሁ ሰዎች ስላላችሁ የምትጠይቁ ማለት ነው። ፈቃደኛ ነኝ፣ ደስተኛ ነኝ ለማገዝ እና በተለየ ደግሞ ኮንቴንቴ ነው ያደራጀው ነው ያለሁት። የተለያዩ ነገሮችን ለመስራት እየዘጋጀው ነው ያለሁት። ጊዜ ሰጥቼ የበለጠ እሰራለሁ አልጠፋም የሚለውን ነገር ለራሴ ቃል ገብቻለሁ። ስለዚህ በቀጣይ ደግሞ በደንብ እንገናኛለን ማለት ነው። አመሰግናለሁ።